binomial look at ሁለት ተርሞችን በn ነን ኢንቲጀር ማባዛት ማለት ነው። ሁለት ተርም ነው። ሁለት ተርሞችን በn ነን ኢንቲጀር or ነን ኔጌቲቭ ኢንቲጀር በነን ኔጌቲቭ ኢንቲጀር ለምሳሌ for ነን ኔጌቲቭ ኢንቲጀር ነን ኔጌቲቭ for ነን ኔጌቲቭ integers let's say to be n ማለት ነን ኔጌቲቭ ኢንቲጀር n ማባዛት ማለት ነው። ለምሳሌ a plus b the power of degree n ማለት degree n is known as non-negative integer. That means 0 1 2 3 4 5 6 7 it is non-negative integer. This is defined as the first a plus b the power of degree n. Then ምንድነው summation of the Greek letter k starting from 0 up to n, the combination of n k times this a the power of n minus k times b the power of k ማለት ነው። ይሄ ነው እንደዚህ ዲፋይን ነው። ይሄን በደንብ ያዙ። look this is combination ነው። combination n to k ነው። then a the power of n minus k b the power of k ይሄ ማለት ለምሳሌ k 0 ሲሆን ለምሳሌ k 0 ሲሆን ማለት ምንድነው combination of n to 0 ማለት ነው። combination n to 0 the power of a ምንድነው a the power of n minus 0 n ነው b the power of 0 ማለት ነው b the power of 0 ማለት ደግሞ 1 ማለት ነው ሲደመር ቀጥሎስ እስከ ምን ድረስ ነው የምንሄደው ቀጥሎስ n 1 a the power of n minus 1 b the power of 1 ይኸውላችሁ a በጣም እየቀነሰ እስከ መጨረሻ ድረስ እየቀነሰ ይሄዳል b ደግሞ በዛው እዚህ ጋር b the power of 0 ነበረ b the power of 1 ከዛስ ምንድነው የሚሆነው n 2 a the power of n minus 2 b the power of 2 ሲደመር ከዛስ n combination to 3 ምንድነው የሚሆነው a the power of n minus 3 አያችሁት n a እየቀነሰ ነው b the power of 3 up to plus n up combination to n ምንድነው እሱ a the power of 0 b the power of n ድረስ ነው የሚሄደው ማለት ነው። ይሄንን ነው ኤክስፓንድ የሚደረገው ወይ ደግሞ እዚህ ጋር ነው። ለምሳሌ በጣም ቀላሉ ሲስተም ልንገራችሁ። በሁለት ሜተድ ነው የምነግራችሁ። ለምሳሌ ኤግዛምፕል ኤክስፓንድ ለምሳሌ a plus b the power of degree 5 ማለት ነው። ምን ማለት ነው ይሄ a ሲደመር b ሲባዛ a ሲደመር b ሲባዛ a ሲደመር b ሲባዛ a ሲደመር b how many times 5 times ማለት ነው 5 times ነው። ይሄ ግን እንደዚህ ስናባዛ አንወድም ማለት ነው። በአጭሩ በሌላ ሲስተም ነው የምንሰራው። ስለዚህ ምንድነው ይሄን ፎርሙላ ነው የምንጠቀመው። ተመልከቱ ምንድነው የምናደርገው 5 0 ይሄው k 0 ነው ማለት ነው። combination of 5 to 0 ምንድነው የምናደርገው a the power of 5 ነው ፈርስት ነው የምንወስደው plus 5 to 1 ምንድነው ማለት ነው a the power of 4 አያችሁ አንድ ቀነስኩ b the power of 1 ነው የሚሆነው ሲደመር 5 to 2 ስንት ነው የሚሆነው a the power of 3 b the power of 2 ሲደመር ከዛስ ምንድነው የሚሆነው 5 to 3 a the power of 2 b the power of 3 ሲደመር አያችሁት ኤን እየቀነስኩት ቢን እየጨመርኩ ኤን እየቀነስኩ ቢን እየጨመርኩ ነው የሄድኩት ማለት ነው። ሩሉ እንደዚህ ነው። ከዛስ ምንድነው እሱ 5 4 ኮምቢኔሽን ማለት ነው a b the power of 4 the last ምንድነው የሚሆነው 5 to 5 ምንድነው የሚሆነው a the power of 0 b the power of 5 ነው የሚሆነው a the power of 0 አንድ ነው የሚሆነው ማለት ነው። ተመልከቱ ኮምቢኔሽን ማለት እዚህ ጋር ኮምቢኔሽኑ 5 to 0 ማለት ስንት ማለት ነው 5 to 0 ማለት combination 5 to 0 ማለት 5 factorial divided by 5 factorial 0 factorial ስለዚህ ስንት ነው ማለት ነው አንድ ማለት ነው። ስለዚህ ምንድነው የሚሆነው a the power of 5 ነው የሚሆነው ከዛ ሲደመር combination 5 to 1 ማለት ስንት ነው 5 to 1 ማለት ምን ማለት ነው 5 to 1 ማለት 5 factorial ከ5 ሲቀነስ 1 ማለት 4 factorial 1 factorial ስንት ነው የሚሆነው 5 ሲባዛ 4 factorial divided by 4 factorial 1 factorial 4 factorial በ4 factorial ስንት ነው ማለት ነው
5 a the power of 4 b ነው የሚሆነው ማለት ነው። ከዛ ሲደመር ኮምቢኔሽን 5 to ስንት ነው? 5 ፋክቶሪያል ሲካፈል 3 ፋክቶሪያል 2 ፋክቶሪያል ምን ማለት ነው? ይሄ ማለት 5 ፋክቶሪያል 5 ሲባዛ በ4 ፋክቶሪያል ሲባዛ በ3 ፋክቶሪያል ሲካፈል ለ3 ፋክቶሪያል ለ2 ፋክቶሪያል ይሄ በ3 ፋክቶሪያል በ2 በ2 ስንት ነው? 2 10 ነው የሚሆነው ማለት። ስለዚህ 10 a the power of 3 b the power of 2 ነው የሚሆነው ሲደመር ተመልከቱት ይሄን 5 3 ማለት ምን ማለት ነው? 5 3 ማለት 10 ነው ማለት ነው። ተመልሱ ስንት ነው? 10 a the power of 2 b the power of 3 ሲደመር ይሄኛው ስንት ነው የሚሆነው? 5 ፋክቶሪያል ሲካፈል 1 ፋክቶሪያል 4 ፋክቶሪያል ነው የሚሆነው እዚህ ኳልስ ቱ 5 ሲባዛ በ4 ፋክቶሪያል ሲባዛ ሲካፈል 4 ፋክቶሪያል ስንት ነው የሚሆነው ማለት ነው? 5 a ስንት ነው? b the power of 4 ሲደመር 5 ፋክቶሪያል to 5 ፋክቶሪያል ስንት ነው? 1 ነው። ስለዚህ b the power of 5 ነው። ይሄ አንደኛ ሩላችን ነው። ሉክ አሁን ደግሞ ሌላ ሩል ነው የምጠቀመው። ይሄንን በደንብ ያዙ። ፓስካል ትራንጉላር ሩል ነው የምነግራችሁ። ምንድን ነው የምነግራችሁ? ፓስካል ትራንጉላር ሩል። አሁን ለምሳሌ እቺ ልንገራችሁ። ፓስካል ትራንጉላር ፓስካል ትራንጉላር ልንገራችሁ። ፈርስት ራውንድ ላይ አሁን ስንት ነው ማለት ነው? እስከ 5 ነው 5 the power of ምንድን ነው x the power ይሄን ራሱ ልስራ። ምንድን ነው ማለት ነው? አንድ ቁጥር ሰጠዋለሁ ፓስካል ነው። እዚህ አንድ ቁጥር የሚሰጣን መቼ ነው? a plus b the power of degree 0 ማለት አንድ ነው አይደል? አንድ ነው። any number the power of 0 አንድ ነው ማለት ነው። any number the power of 0 አንድ ነው። ስለዚህ ይሄንን ምንድነው ማድረገው? ስፕሊት አደርገዋለሁ። አንድ እዚህ ጋር ጽፋለሁ፣ አንድ እዚህ ጋር ጽፋለሁ። ኮኤፊሺየንት አንድ የሚሰጠን ኮኤፊሺየንት መቼ ነው ማለት ነው? a ሲደመር b the power of degree 1 ማለት ኮኤፊሺየንት a አንድ ነው፣ የb አንድ ነው ማለት ነው። ይኸውላችሁ መልሶ ይሄ መልስ ታገኝ ማለት ነው። ከዛስ አንድ ሲደመር አንድ ስንት ነው? አንድ ሲደመር አንድ 2 ነው። ከዛስ እዚች ጋር አንድ ጽፋለሁ፣ እዚች ጋር አንድ ጽፋለሁ። ይሄ ማለት ምን ማለት ነው? a plus b the power of degree ስንት ነው? ዲግሪ 2 ማለት ነው። ሲጻፍ እንግዲህ ፈርስት a ላይ ዲግሪ 2 ነው ማለት ነው። ምንድነው እሱ? ኮኤፊሺየንቱ አንድ ነው። a ዲግሪ 2 ሲደመር ይሄኛው ስንት ነው? 2 a በአንድ ይቀንሳል፣ a b ደግሞ ይጨምራል። ከዛ ሲደመር ምንድነው እሱ? አንድ ማለት አንድ b the power of 2 ማለት ነው። ይሄኛው ማለት ነው። ይሄ ሁለተኛ ላይ አንድ ሲደመር 2 ስንት ነው? አንድ ሲደመር 2 3 2 ሲደመር እዚች ጋር 3 ከዛ ጋር ምንድነው ማለት ነው? አንድ ይሄ ማለት ምን ማለት ነው? a plus b ዲግሪ 3 ማለት ነው። እዚህ ጋር መልሱን ተው። ከዛ ሁለተኛ ላይ ስንት ነው? ሁለቱን ደምራለን 4 እዚች ጋር 6 እዚች ጋር 4 ከዛ አንድና አንድ አያችሁ፣ ትራንግል ነው የሚሰጠን አያችሁ። ለዛ ነው ትራንግል ፓስካል ትራንግል የተባለው ማለት ነው። ከዛ ይሄ ማለት ምን ማለት ነው? a plus b the power of degree 4 ማለት ነው። ዲግሪ 5 የመጨረሻው ላይ ነው ያለው። እዚች መስል ላይ ነው ያለው። ተው እዩት፣ እዚች መስል የመጨረሻው መስል ምንድነው ማለት ነው? ይሄው እዚች ጋር ሁለቱን ደምሩት 5 ሁለቱን ደምሩት 10 ሁለቱን ደምሩት 10 ሁለቱን ደምሩት ስንት ነው? 5 ከዛ አንድ ማለት ይሄው የመጨረሻ መስል። ይሄ ማለት a ሲደመር b ዲግሪ 5 ማለት ነው። ለጻፈው ፈርስት ላይ ኮኤፊሺየንቱ ምንድነው? አንድ ነው። በጣም አለ። ስለዚህ a the power of ዲግሪ ስንት ነው? ዲግሪ 5 ነው። ሲደመር ሰከንድ ላይ ኮኤፊሺየንቱ ስንት ነው? 5 ነው። a በስንት ይቀንሳል? በአንድ ይቀንሳል። ይሄው a the power of ዲግሪ b ይጨምራል። ከዛ ሲደመር እዚች ጋር ስንት ነው? 10 a በስንት ይቀንሳል? ከዚህ ነው በአንድ ይቀንሳል። a the power of ዲግሪ 3 b በስንት ይጨምራል? በአንድ ይጨምራል። እዚች ጋር ሲደመር 10 ስንት ነው? a 2 b 3 ሲደመር እዚች ጋር 5 a ከዛ b the power of degree 4 ነው የመጨረሻው። a አሁን በአንድ ሲቀንስ 0 ነው የሚሆነው። ስለዚህ ምንድነው እሱ? b the power of degree 5 ይሁት። ይሄን መልስና ይሄን መልስ ይሁት። አያችሁ ምንም ልዩነት የለውም። ይሄ ፓስካል ትራንጉላር ሜቶድ ነው። ይሄኛው ደግሞ በዩዚንግ ዘ ፎርሙላ ነው። ለምሳሌ አንድ ልንገራችሁ፣ በጣም አንድ አጭር ጥያቄ ልንገራችሁ። ፕላስ 3 the power of degree 4 ኤክስፓንድ ስናደርግ ዲግሪ 4 ነው።
ከዲግሪ 4 ነው የምነሳው ማለት ነው። ተመልከቱት ምንድነው ማለት ነው 4 0 4 ኮምቢኔሽን ቱ 0 ኤ ማለት ይሄ ነው። ምንድነው ማለት ነው 2x ዲግሪ 2 the power of ዲግሪ ስንት ነው? ዲግሪ 4 ነው ማለት ነው። የመጀመሪያ ላይ ይሄው ዲግሪ 4 ከዛ ሲደመር 4 1 ምንድነው ማለት ነው ኤ አሁን በአንድ ይቀንሳል። እቺኛው ኤ ማለት ነው 2x ዲግሪ 2 the power of ዲግሪ 3 ምንድነው ማለት ነው 3 the power of 1 ማለት ነው። ሲደመር 4 ስንት ነው 2 ምንድነው ማለት 2x ዲግሪ 2 ከዚህኛው በአንድ ይቀንሳል። ያው 3 ነበረች 2 ይሆናል። ከዛስ ይሄ ደግሞ በአንድ ይጨምራል 3 2 ነው። ሲደመር ስንት ነው የሚሆነው 4 ዲግሪ 3 ምንድነው ማለት 2x ስኩዌር በአንድ ሲቀንስ ዲግሪ 1 ነው። 3 the power of ዲግሪ ስንት ነው የሚሆነው ዲግሪ 3 ነው የሚሆነው። የመጨረሻ 4 2x ስኩዌር ዲግሪ 0 ከዛስ 3 ዲግሪ 4 ነው። ይህ ታው ይሄንን ልክ በዚህኛው ፎርሙላ ነው ኤክስፓንድ ያደረኩት ማለት ነው። ስለዚህ ምንድነው እሱ the combination of 4 to 0 ማለት ምን ማለት ነው? the combination of 4 to 0 ይኸውላችሁ ይኸው 4 ፋክቶሪያል ኦቨር 4 ፋክቶሪያል አንድ ነው ማለት ነው። አንድ ነው እዚች ጋር አንድ ካረኩ በኋላ ምንድነው ማለት ነው 2 the power of 4 ማለት ስንት ነው? 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 አራት ጊዜ ስንት ነው የሚሆነው 16 ይኸው 16 ምንድነው ማለት ነው a the power of x the power of ዲግሪ 8 ማለት ይኸው 16 ይሄኛው ስንት ነው 4 ኮምቢኔሽን 1 ስንት ነው 4 ኮምቢኔሽን 1 ስሩልኛ 4 ኮምቢኔሽን 3 ፋክቶሪያል 1 ፋክቶሪያል ስንት ነው 4 ነው አይደል 4 ሲባዛ በ8 4 ሲባዛ በ8 32 ሲባዛ በ3 ስንት ነው 96 x the power of ዲግሪ እቺኛው ሲባዛ ዲግሪ 6 ነው ማለት ሲደመር ከኔ ጋር ሲዋል ይሄኛው ሲባዛ በዚህ ማለት ኮምቢኔሽኑ ስንት ነው ሊያ 4 ፋክቶሪያል ኦቨር 2 ፋክቶሪያል ስንት ነው የሚሆነው ይኸውላችሁ እቺ ያው 4 ፋክቶሪያል ሲካፈል ለ2 ፋክቶሪያል ይሄ ማለት ሲባዛ በ3 ፋክቶሪያል አይደለ ከዛ ሲባዛ በ2 ፋክቶሪያል ይሄኛው በዚህ ሲጠፋ ስንት ነው 12 ሲካፈለው 6 አይደለ እዚህ ጋር 6 ሲባዛ በ4 24 ሲባዛ በዚህ ስንት ነው የሚሆነው 216 ኤግዛ ፓወር ኦፍ ዲግሪ 4 ቼክ አድርጉት። ከዛ እዚህ ጋር ይሁን ስንት ነው የሚሆነው 4 ነው የሚሆነው አይደለም ይሄ እዚህ ጋር 4 ነው የሚሆነው 4 ሲባዛ በ2 ስንት ነው 8 ሲባዛ 27 ሲደመር ስንት ነው 216 ኤግዛ ፓወር ኦፍ ዲግሪ 2 ነው። ከዛ የመጨረሻ ላይ 4 to 4 ማለት አንድ ማለት ነው 2 the power of 2x the power of ዲግሪ 0 ማለት አንድ ነው። ይሄ ስንት ነው 86 ነው የሚሆነው ማለት ነው። ይሄ ማለት ምን ማለት ነው? ይሄኛው ኤክስፓንድ ሲደረግ ማለት ይሄኛው ኤክስፓንድ ሲደረግ ማለት ይሄኛው ኤክስፓንድ ሲደረግ በጣም ቀላል ነው። ከሌላው በጣም ቀላል ነው። ለምሳሌ ኤግዛምፕል ነምበር 2 ኤግዛምፕል ነምበር 2 ይሄንን ጻፉ the fourth term in the expansion of 2x degree 3 minus 3y square the power of degree 5 እሺ ይሄንን fourth term ነው look at fourth term ላይ first term ላይ what is the value of k first term ላይ what is the value of k first term ላይ እዚህ ጋር ቀደም የነገርኳችሁ first term ላይ what is the value of k 0 በጣም አሪፍ ያላት first term ላይ k 0 ነው ይሁን በደንብ እዚህ ጋር ፈርስት ተርም ላይ a0 k0 ሰከንድ ተርምስ አንድ ነው ሰከንድ ሰርድስ ፎርዝ ስንት ነው በጣም አሪፍ ይሄው እዚህ ያለ ስለዚህ ፎርዝ ተርም ነው የተጠየቀው አሁን ፎርዝ ተርም ነው አያችሁ ፈርስት ሰከንድ ሰርድ እንደ ፎርዝ k ስንት ነው ማለት ነው ስለዚህ እንዳትረሱ አንድ አሁን ለምሳሌ a ተርም ካልኩት k ስንት ነው 7 ነው አንድ ነው የምትቀንሱ አይደለም 10 ተርምስ ካልኩት k ስንት ነው በጣም አሪፍ አንዳንድ እየቀነሳል ስለዚህ አሁን ምንድነው ሶሉሽን በደንብ አዳምጡኝ ስለዚህ k = 3 ነው ማለት ነው አለቀ ደን ምንድነው አንድ what about
n is equals to 5 ነው ይሄው ፎርዝ ተርም ነው ያለው ፎርዝ ተርም ስላለ እዚህ ጋር ፎርዝ ተርም ስላለ k 3 ነው ስለዚህ አለ ምንድነው 5 ኮምቢኔሽን ቱ 3 ማለት ነው 5 ኮምቢኔሽን ቱ 3 የa ቫልዩ ምንድነው ማለት 2x ዲግሪ 3 the power of n minus k ነው ይሄው እዚህ ጋር ቅድም የነገርኩት n minus k n ማለት ስንት ነው n ማለት ስንት ነው 5 ሲቀነስ k ማለት ነው ከዛስ ብራኬት ይሄው የb ማለት ነው -3 y the power of 2 ምንድነው ማለት ነው the power of k ነው the power of k 3 ማለት በቃ አለ ይሄ መጨረስ ማለት ምን ማለት ነው ይሄ ማለት ምን ማለት ነው ይሄ ማለት 5 ፋክቶሪያል divided by 2 ፋክቶሪያል 3 ፋክቶሪያል then bracket ይሄኛው ስንት ነው የሚመጣው ይሄኛው 2 to the power of ስንት ነው የሚመጣው 4 ነው የሚሆነው አይደል ከዛስ ይሄኛው ስንት ነው የሚመጣው 2 ነው አይደል x the power of 6 ነው የሚመጣው አይደል እዚህ ጋር ፓወሩ 2 ስለሆነ ማለት ከዛስ ብራኬት ስንት ነው -27 3 ማለት ነው ስንት ነው y the power of ስንት ነው 6 ማለት ነው አለቀ ይሄ ማለት ስንት ማለት ነው ይሄ ስንት 10 ማለት በጣም አለ 10 ሲባዛ በ4 ስንት ነው 40 ሲባዛ -27 አባዙልኝ እስከዛ ድረስ ማለት ነው ከዛ ስንት ነው x the power of degree 6 y the power of degree 6 ማለት degree 6 degree ሁለቱ ስንት ነው የሚሆነው ኔጌቲቭ ስንት ነው የሚሆነው ሁለቱ ስናባዛ ስንት ነው 108 ነው አይደለም ይሄ ስለዚህ ስንት ነው 1080 x the power of ስንት ነው degree 6 y the power of degree 6 ይሄኛው for the atoms ማለት the coefficient of for the atoms ካለ ኔጌቲቭ 1080 ኮኤፊሺየንት ከተጠየቃችሁ ግን for the atoms ከተጠየቃችሁ ያው በዚህ ፎርሙላ ነው የምትሰሩት ማለት ነው በጣም ቀላል ነው ማለት ነው በእንደዚህ ነው የምትደረጉት እሺ አመሰግናለሁ